የኔ ውዴን እዚህ ደፈልግ ምን ይመስላል ማለት ምን እየተካሄደ ነው? ዛሬ ደግሞ አምሮብሃል። አመሰግናለሁ። አንቺም ከሌላው ጊዜ በተለየ እጅግ አምሮብሻል። ሄላ ምንድነው? ፀጉር ቤት ለመክፈት የተወሰኑ እቃዎች እየገዛሁኝ ነበር። ትንሽ እቃዎችን በዱቤ ነበር የገዛሁት እና አበዳሪ አሁን ደውሎ ቀሪ ብሩን አሁን ማታስገቢ ከሆነ እቃውን እሸጠዋለሁ። ምን ያህል ነው? 100,000። ፍቅረኛዬን አሁን እንዳልጠይቀው እሱ ራሱ ጭንቀት ላይ ነው ያለው። እንዴ ምን ችግር አለው? እኔ እሰጥሻለሁ። የምሬን ነው ወንዳ? አዎ ደግሞ ላንቺ አሁን ልክልሻለሁ። የኔ ውዴን እዚህ ደፈልግ ምን ይመስላል ማለት ምን እየተካሄደ ነው? ሁሉንም ነገር ሰምቼዋለሁ። በጣም ሲበዛ ጨራቅ አብሮ አደግ ጓደኛዬ ላይ ይህ ሁሉ ጭካኔ። ፈልገውን ባይሆን ስለረዳን እናመሰግናለን። ለማንኛውም በሰጠኝ ገንዘብ የፍቅረኛዬን እናት ህይወት ታድገናል። ገንዘቡን ሰርተን እንመልስልሃለን። ዞር በላው። ምናልባት የዛኔ ገንዘብ ሲኖር ሴት ልጅ ታሸንፍ ይሆናል። ቆይ ላስረዳሽ። እሺ ስሚኝ። ኦፍ እንደውም በቃኝ። የኔና አንተ ነገር እዚች ጋር ያብ ምን? አዎ አሁን ላይ ሳስበው ካንተ ጋር መሆን ይስተት ነበር። ሮሚ ቀልዴ ነው በይኝና አሁን አይምሮዬ ላይ የሚመላለሰውን ጽጸት ላጥፋው እባክሽን ሮሚ። አልሰማኸኝም? ከዚህ በኋላ እኔና አንተ ጋር ፍቅር የሚባል ነገር የለም፣ ታሪክ ሆኗል። ሮሚ በደስታም ቢሆን ባዘን በፍቅር በኖርንባቸው ጊዜያቶች አንድም ቀን አስከፍቼሽ አላውቅም። አንቺ እንኳን ስበድኝ ብዙ ችያለሁ ለፍቅራችን ስል። ዛሬ በስተት ብበድልሽ ከህይወትሽ አስወጣሽ? እስኪ ንገረኝ፣ ለኔ እናት መታከሚያ 50,000 የአራጣ ብር መክፈል ያልቻልክ ሰውዬ እንዴት ብዬ ነው ፍቅረኛ ነው ብዬ ለሰው ማወራው? ስለዚህ አብረን ልንቀጥል አንችልም። አሁን ላይ አንተ ድህነትን በገንዘብ አሸንፍ። ምናልባት የዛኔ ገንዘብ ሲኖር ሴት ልጅ ታሸንፍ ይሆናል። ምንድነው ደስታው? ፊትሽ ፈክቷል። እንዴት አትደሰት? እዳዋ ተከፍሎ። የምን እዳ? ሚኮ ባራጤ ተበደርሽውን ብር ሲከፍል አየሁት። ስጠይቀው ለራሴ ልበደር ነው አለኝ። ግን ሰው ስጠይቅ ለአንቺ እንደከፈለ ሰማሁ። አንቺ ግን ምን ያህል ቢቸግርሽ ነው ከአራጣ የምትበደሪ? አንቺ ነው በቃ በኋላ ደውልላችኋል። ቆይ ምን ሆናለች? እንጃ። ደሞ የአሁኗ ፍቅረኛዬን ብታያት ተወጃታለሽ። አንተ ግን በደንብ ታውቃታለህ። ከተዋወቀን 5 ወራችን ነው። እንደ ድሮ ተጎድታ ማየት አልፈልግም። ከድሮ በጣም ብዙ ነገር ተምሬያለሁ። የአሁኗ ፍቅረኛዬ ገንዘብ ተኮር አይደለች። እንደዛ ከሆነ ጥሩ ነው ወንድሜ። ይኸው ፍቅሬ መጣች። ቃል ምን ትተዋወቃላችሁ እንዴ? ማንን? ቃልን? አንቺ አዲሱ ፍቅረኛሽ እንዴት ነው ባክሽ? ፍቅረኛ አሻንጉሊቶቿ በእንጂ። ኧረ ተው፣ በመጫወቻዎቼማ እንድትቀልዱ አልፈልግም። ያውማ ጥሩ ሰው ሆኜ ነው የቀረብኩት። አምኖኛል። በቅርቡ መኪና ሳይገዛልኝማ አልፈታው። ኧረ ግን ቃል ተይ፣ ሰው እንደዚህ ቢጫወትብሽ ደስ ይልሻል? ጀመረሽ ደግሞ። እሷ እኮ ቃል ናት። ባይሆን ብላትሽን ለኛ ማስተምሪ። ችግር የለውም። ባይሆን ዛሬ እሱን አገኘዋለሁ። ልዘገጃጅ። አንቺ እንደዚህ አይነት ሴት ነሽ? አይ አይደለም እኮ። የሰው ልጅ አይምሮና ህይወት ላይ መጫወት ሰላም የሚሰጥሽ አንቺ ምን አይነት ሴት ነሽ? እኔ እኮ የመቅዲ ወንድም መሆንን አላወቅኩም ነበር። ጭራሽ የማንም ወንድም ቦንስ ምን ልዩነት አለው? ሰው እኮ ነኝ። ነገ አንቺ ላይ እንዲሆን ማፈልገው ነገር ለምን ሰው ላይ ታደርጊያለሽ? ይኸውልሽ
ማንም ሰው በቆሎ ዘርቶ ስንዴ አይጠብቅም። አንቺም ነገ የዘራሽውን ነው የምታዝጂው። ገባሽ? በቃ እንደዚህ ሆነ። ምኑ? ከልጅነት ጀምሮ የነበረው ፍቅራችን አውርተንበታል እኮ። አብረን ልንቀጥል አንችልም። የሃይማኖታችን መለያየት ነው ምክንያቱ ወይስ ጠልተኸኛል? ታውቂያለሽ፣ የትኛውም ሴት ብትመጣ ያንቺን ቦታ አትተካም። ግን ያለ ስር የተተከለ ችግኝ መቼም አድጎ ጥላ አይሆንም። የኔን ያንቺ ፍቅርም ጅማሮ ላይ ነው ተበላሽ። የሄደን ልብ ማስቆም በጣም ከባድ ነው። ፍቅር በግዴታ አይሆን። በቃ ጉዳቱ ሳይበረታብን ብንለያይ ይሻላል። ልቀቀኝ። ምን አረኩ? ለምን ተናደርክ? ምን? አንዲ ስማኝ፣ እህቶቼ ጠዋት ብር ስላልነበረኝ ቁርስ ራሱ አልበሉም እና እባክህ እጄ ላይ ምንም ብር የለም። እየተረፈውን ምግብ ልወስድላችሁ አስቤያለሁ። አንተ ሳታስነቃ ውሰድልኝ። አየ ፒስ። አረ ችግር የለውም ወንድሜ። አስተናጋጅ፣ አቤት። ይህ ምግብ በፔስታል አድርጊልን። እንዴ ለምን? ምን ያደርግልሃል? አይ ለተቸገሩት ልንሰጥ ስለሆነ ነው። እንዴ አንዲ፣ ከመቼ ጀምሮ ነው እንዲህ ማድረግ የጀመርከው? መቼስ የሱ ሀሳብ መሆን አለበት። አዎ አንዲማ እንዲህ አያደርግም። ሚኮ ግን በጣም የምትገርም ሰው ነው። ስላወቅኩ ደስ ብሎኛል። ደስ የምትል ሰው ነህ። ወይኔ እንዲ። አዎ ሚኮ፣ እኔም በጣም ነው የወደድኩ። አመሰግናለሁ። እኔም ስላወኳችሁ ደስ ብሎኛል። እኔው አምጥቼ ከኔ በላይ ወደድ። ይኸው ምግብህ። ያው ለእህቶች ውሰድ። ምን? አንዲ ምን እያረክ ነው? ለእህቶች ወስዳለሁ አላልክም ቅድም? አመሰግናለሁ። ሚኮ ልቀቀኝ። ምን አረኩ? ለምን ተናደድክ? ለምን ተናደድክ? ስትወድቅ ያየ ሰው ነው ቁስል ያለበትን ቦታ የሚያውቀው። አንተም የደረቀው ቁስሌ ነው ነካክት ያደማው። ትሰማኛለህ? ሁለተኛ ላይ አልፈልግም። አጠገቤ እንዳትደርስ።